ካዘኝ ካች ችግር እሺ ስማማል ማጠፍ ሰው ጥፋት በመሰላቸው ነገር ለመካስ ነው እንኳን ምን በለኝ አቀፈኝና በዛ ካሰኝ አንቺ መሰረታዊ ችግር አለብሽ ማለት ወላሂ የሆነ ችግር አለ መሰረታዊ ምን አይምሮኝ ነው ምን ነው ስልክ እኔ በልካስሽ አምሮ ምን ልካስሽ ኮምንሽ ለጨዋታው ድምቀት ነው አሮ እባክህ ብላል ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው አላቀምሽ ቀይሪ ማለት ካሳው ምን ለሰ ችግር አይደለም ስሚ ግንባሬ ሲስታ አስጠላና ለባ አንቺ በቃ ተነርፍ ተቀመጭ አረባከ በላይ ነው አረታታታን ምን እንደምከተው ፈለክ ልካስ አላልከም ስለዚህ ለቅጣት ነው የሚያዘው ተቀመጭ ምን ፈልገሽ ነው ለክኛን ነገር ያሰውኩ ምን ወይ ባለፈው አስተደውኝ አሁን ተበቀልኩ እንግዲህ ውድ ቤተሰቦቼ ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት የነ ኢሳምን ቪዲዮ እንግዲህ ዛሬ እንዳያችሁት ዝጋ ቪዲዮ እንዳያችሁት ማለት ነው። ለየት ያለ ቪዲዮ ነው። ዛሬ ደግሞ እንግዲህ ከስተዛሬው ትንሽ የዛሬው ከበድ ያለ ነው። የዛሬው ቪዲዮ እንግዲህ ትንሽ ቦክስም አለው ትንሽ ጥፊም አለው ማለት ነው። እንግዲህ ያው ሁሉን ነገር ይችላችሁ ቪዲዮን ተከታተሉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም እንዴት ናችሁ አላችሁ? እንግዲህ ዛሬ እንዳያችሁት ትንሽ ኢሳም እንግዲህ ዛሬ ከኢክራም ጋር ነበር የሚሰራው። ዛሬ ደግሞ እንግዲህ ያው አብራው የምሰራው ልጅ አውቃታለሁ፣ ነገር ግን ደግሞ ስሟን ባላቃትም ያው ቪዲዮውን አይታችኋል ማለት ነው። እንግዲህ እሱ በተቻለው ነገር ያው ባለፈው በሰራው ቪዲዮ ሰው እንዴት ሴት ልጅ ትፈትራለህ ምናምን የሚባል ተብሎ ነበር። ነገር ግን ደግሞ ያው የተቀናበረ ስለሆነ የገፈተርኳት ይመስላል እንጂ እኔ አልገፈተርኳትም፣ በዛው ቁሚ ነው ብዬ አልኳት እንጂ እኔ ለሰዎች ሪስፔክት አለኝ፣ ስለዚህ እሷንም አልገፋሁም ብሎ እንግዲህ መጥቷል ማለት ነው። እሷንም ደግሞ ቢያንስ ሰው ብዙ አይነት ላይ ኮሜንት ይጽፋል። ያን ኮሜንት ደግሞ እንግዲህ አልባሌ ኮሜንት ቢያንስ ሰው ብዙ ነገር ይላል፣ የማይባል ኮሜንት ይጻፋል። ስለዚህ ራሳችሁን መርምሩ እስቲ የሚል ሀሳብ ሰጥቷል ማለት ነው። ትክክል ነው። እዚህ ላይ ሰው ቢያንስ የራሱ 10 ነውር 10 ጥፋት እያለበት የሰው አንድ ነውር ያችን ነገር ለመናገር ብዙ ነገር ይለፋል ማለት ነው። ስለዚህ ያው እሷንም እንግዲህ ሰው ይተቻታል፣ ብዙ ነገር ይላታል። ልጅቷንም ያው እሷን እንግዲህ ይቅርታ ሊልና እንዲሁም ተመልካቾችን ይቅርታ ሊል ነው የመጣው ማለት ነው። ውድ ቤተሰቦቼ እንግዲህ እሷንም ደግሞ ስሬስ ሆኖ ነው የነገራት ማለት ነው። ስሬስ ሆኖ ቢያንስ ሶሻል ሚዲያ ስወጪ እና ከሶሻል ሚዲያ በስተጀርባ ያለው አንድ ሰው ሶሻል ሚዲያ ሲወጣ ሁለት አይነት ሆኖ ነው የሚመጣው። ከሶሻል ሚዲያ በስተጀርባ ማንነቱና ሶሻል ሚዲያ ሲወጣ ማንነቱ ሁለት አይነት ገጽታ ያመጣል ማለት ነው። ስለዚህ ሶሻል ሚዲያ ስወጪ ራስሽን በቃ ስሬት ሆነሽ ነው መውጣት ያለብሽ ነው ብሎ እንግዲህ በተቻለው እሷንም ለማስተማር ሞክሯል ማለት ነው። ነገር ግን ደግሞ ያው ቆየት ብላ አፍርሰዋለች ማለት ነው እህታችን። ስሟን እንግዲህ ኮሜንት ላይ ጻፉልኝ ማለት ነው። ስለዚህ ያው እኔ ትንሽ እንትን ያለኝ ሶሻል ሚዲያ ላይ ወጣ እንደዚህ ብዙ እንግዲህ የሰራቸውን አይታችኋል ማለት ነው። ያንን ትንሽ እንደዛ ትንሽ ባይባልም ነገር ግን ደግሞ እሱ ለማስተማር ሞክሯል። ነገር ግን ደግሞ መጨረሻ ላይ ያው ካራቲን ብቻ ነው የቀረው ማለት ነው። ያው ምንም ማድረግ አይቻልም። ውድ ቤተሰቦቼ እንግዲህ እስቲ ደግሞ አብረን እንመልከተው ማለት ነው። በምን አይነት ሁኔታ ነው ሊመታ የቻለውስ? ወይንስ ቃላት ታፍርስ ተብሎ ነው እንዴ? የእናታችን ከዲጃ ሲጀመር እናታችን ከዲጃ በሚዲያ ላይ ሳመኝ ምናምን እንደዚህ እያለች ነው የሷን ፈለግ ተከታይ ነኝ ምናምን ብላለች ኖ። ስለዚህ እስቲ ውድ ቤተሰቦቼ አብረን እንመልከተውና እንመለሳለን። እስቲ ወደ ቪዲዮ እንሂድ። አንተ ነብያችን ተከታይ ከሆንክ ማለት ነው፣ እኔ ደግሞ የሜቴ ከድጃ ተከታይ ከሆንኩኝ፣ ስለዚህ ሁለታችሁም ባለ መንገድ ያሉ ናቸው።
እኔ እሷን ከሆንኩ ከአንተ እሱን ከሆንክ ሜጀር ኸዲጃ የማን ተከታይ ናት? የነብያችን ስላሴ አንቺም የእሳቸው ተከታይ ነው። አሁን እሱን አይደለም እኮ ማውራሽ እዚህ አዲስ ላስተምር አይደለም የመጣሁሽ ሀቢብቲ። ባስተማርን ቁጥር የእኛም እውቀት ከፍ ይላል፣ ልጅም እናገኛለን። ቀርተሻላ? አዎ ወላሂ አሁንም እየቀራሽ ነው? አሁን ሰሞኑን እየቀራሁ ነው። እየቀራሽ ነው ሰሞኑን? ከዛ በፊት አልቀራሽም ነው? ባለፈው አካባቢ ሌላ ሰፈር ነበርኩኝ አልቀረሁም። ምን እየቀራሽ ነው? ኪታብ ማሻአላ አሪፍ ነው። እዛ በጣም እኮ አሪፍ ናቸው ሃይማኖት ላይ እንደዚህ ውስጥ ምናምን አሪፍ ነው። ከተማ እኮ ነው የወሰደው። እኛም ድርዬ ነው እኛም ምን መስራት እንደምቀራ ማለት ብቻ ይሄ ሁሉ ነገር የተፈጠረው በእኔ ስለሆነ በጣም ይቅርታ። መካስ ያለብኝ ነገር እከሳለሁ። ለእንትን ለቃሚ ነበርሽ እንዳለ ነጭ ነው ልብሱ። አይ ችግር የለም። ጥቁር ነው እኮ እየሳብሽ ያለሽ አብሮ ስለነበር ነው። ኧረ ተይ አታንሽልኝ፣ ባል ነው አታንሽልኝ። ልብሱ ምንድን ቶሎ እንዳልቀ ነው። እስኪ ተረጋጊ፣ ተረጋጊ፣ ከዚህ በላይ ተረጋጊ። አንቺ እኮ አሁን አልገባሽም። ያልገባሽም ነገሮች አሉ። ወላሂ ብሬ ሚዲያ ላይ ትሰሪያለሽ፣ ዩቲዩብ ምናምን አይሻለሁ፣ ቲክቶክም ትሰሪያለሽ። ግን አልገባሽም ፓርት። አሁን ሚዲያ ላይ ማድረግ ያለብሽና የሌለብሽ ነገር አልለየሽም። አንቺ ሪል እየኖርሽ ነው። አብዛኞቻችን ትክክለኛ ላይፋችን ወጥተው ሚዲያ ላይ ቢሆን በጣም ነው የምንሰደብበት። ወላሂ ብሬ ተሳዳቢው ራሱ ነው የሚልሽ። ግን በቃ አደባባይ ላይ የማይሰሩ ምንም የማይደረጉ ነገሮች ይዛሉ። የሆነች ነገርሽ የሚከታተል ምላሶችሽ የሚከታተል አሁን እኛ ጓደኛ ማለት ተቀምጠን ስናወራ ማን ይከታተለናል? አንድም አይከታተልም። ግን ሚዲያ ላይ ተቀምጠሽ እስኪ ብቻሽን ነው ገባሻ? ጥብስ ነው የሚያደርግሽ። እንደዚህ ትላለህ አንተም ሰው ሆነ ምናምን የሚመጣው እና መወድ እንዳለ መጠላት ይመጣል። ሰው አፋፍ መሆን ነው እና አንቺ አሁን ሪል ነው የምትኖሩ። አንድ ትክክለኛው እኮ ቢሆን ሰው መውደድ ያለበት አንቺ ገባሽ? ወላሂ ብሬ ሰው መውደድ ምክንያቱም አንቺ አሁን በአካልም በሚዲያም ደስ የሚልሽ ባህሪሽ፣ እኛ ደግሞ እንለያያል። ገባሽ? ሰው ጋር ምን እዚህ ጋር ምን ማድረግ አለብኝ ብቻ ማድረግ ያለብሽን ነገር ቦታ ማወቅ አለብሽ እና እሱ ነገር ይጎልሻል። ለዛ ነው ስድብ ይበዛል፣ ላይ ይበዛብሻል። ገባሻ? ጎበዝ ነሽ። እኔ በዚህ አድናቂሽ ነኝ። ለትማች እኔ ስድብ ሻል አልከታተልም። ብከታተል ግን የሚጥሉ ነገሮች አይጠፉም። ተስፋ የሚያስቆርጡ ነው። ከዛ ነው ቅድም ደስተኛ ነሽ እያልኩሽ ምሰሪውን ነገር በጣም ለይ። ሚዲያ ላይ ማቅረብ ያለብሽን ነገር ለይ። እርግጠኛ ሆኜ እስከማውቀው ድረስ ባለፈው እንዳወራ ነው ከወንዶች ጋር ዛትማሽ ግንኙነት የለሽም እስከዛሬ ድረስ አብረሽ ከሰራችሁ ጋር ወላሂ ላዚም ከአንዳቸውም ወንድ ጋር ማለት ነው። አላህ ምስክር ምንም አይነት ግንኙነት ኧረ በጭራሽ እንደው ጭራሽ ማምሮ የማስቦት ግንኙነት ኧረ በጭራሽ እንደው ጭራሽ ማምሮ የማስቦት አያውቅም። አሁን ዝናብ እየመጣ ነው። አፉ በይኝ፣ በጣም ይቅርታ። አትምጪ እና ለእኔ ስላሰደብኩሽ ምናምን ነገር ሶሪ። በጣም ስነካሽ ያለብኝ ነክሳለሁ። እዚህም ከሆነ የትም ቦታ ሰው ጥፋት በመሰላቸው ነገር ለመካስ ነው እንኳን ነገር ያሰብኩ አቅፈኝና በዛ ካሳ እንግዲህ ውድ ቤተሰቦች ቪዲዮ ይህን ይመስል ነበረ። እስቲ ቪዲዮን አይታችሁ ደግሞ የራሳችሁን ሀሳብ ልትሰጡ ትችላላችሁ ማለት ነው። እንግዲህ ከቪዲዮ ምን አይነት ትምህርት ልታገኙ ትችላላችሁ? ራሳችሁን መርምራችሁ ማለት ነው። ራሳችሁን ቢያንስ እኔ በተለይ እህቶች ማለት ነው እህቶቻችን ምናልባች ይሄን ቪዲዮ አይታችሁ እኔስ ብሆን በምን አይነት ሁኔታ ነው እንግዲህ ሶሻል ሚዲያ ወጣችሁ ልትናገሩ ትችላላችሁ። እዛ ላይ ወጣችሁ ደግሞ በምን አይነት ኢህትራም ባለው ሁኔታ ነው መናገር ያለብኝ ብላችሁ እንግዲህ አንድ ነገር ማማርና ማስጠላቱን የምታዩት በሰው ነው። ስለዚህ እናንተ ወጣችሁ እኔስ ወጥቼ በምን አይነት ሁኔታ ነው አንድ ነገር ልናገር የሚችለው? እንግዲህ ሶሻል ሚዲያ ላይ በተለይ ሴቶች ማለት ነው በተለይ እህቶቼ
ሶሻል ሚዲያ ላይ ወጥቼ በምን አይነት ሁኔታ ነው ረጋ ባለ ሁኔታ ነው መናገር ያለብኝ ወይንስ በቃ ልክ እንደ ሴትነት ማለት ነው። ስለዚህ ይሄ ነገር ትምህርት ሊሆናችሁ ይችላል ማለት ነው። ውድ ቤተሰብ እንግዲህ ሁላችሁም እንግዲህ ሶሻል ሚዲያ ያው ዩቲዩበር የሆናችሁ ሶሻል ሚዲያ እንግዲህ መውጣታችሁ አይቀርም። ነገር ግን ደግሞ ልትወጡ ይችላላችሁ። ስወጡ ደግሞ በምን አይነት ሁኔታ አግባብ ባለው ሁኔታ ማለት ነው። ስለዚህ ይህን ይመስል ነበረ እንግዲህ ቆይታ። ያው የዛሬ እንግዲህ ብዙ ነገር አለ፣ ቦክስም አለ ብያችኋለሁ፣ ሁሉም ነገር አለ። ይህን ይመስላል እንግዲህ ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ለዛሬው እስከ ይበቃኛል። ሰላም አለይኩም።